ከጋብቻ በፊት ሴክስ አናደርግም ስንል መቀማመስ አለብን። አምፖል ሳትሞክሪ ነው እንደምገዡ፣ ጫማ ሳትለኪ ነው እንደምገዡ። አሁን በደንብ ካልተተዋወቅን በኋላ ለመጣጣም ይመጣል፣ ፍቺ ይመጣል፣ ምናምን ትሉና ትቀምሳላችሁ። ድንግሉን ትወስዳላችሁ። በስታችሁ ከጨረሳችሁ በኋላ ድንግል ሴት የለችም፣ ድንግል ሴት ነው የምናገባው፣ ድንግል የሌላት ሴት ለትዳር አትሆንም፣ ድንግል ሴት በሀገሩ ጠፍታለች የለችም። ማን ወሰደው? ማን ወስዶት ነው የጠፋችሁ? በስታችሁ ከጨረሳችሁ በኋላ ድንግል ሴት የለችም፣ ድንግል ሴት ለትዳር አትሆንም። ምናችሁን ነው ግን የሚያማችሁ? ምናችሁን ነው የሚያማችሁ? የትም ስትበሳ ከርመ የሰው ሚስት ላሽ ካልክ በኋላ ያንተ ሚስት እኮ በስቶ ላሽ ብሏታል። ኬታ ባምጥተኑ ድንግል የምታገባው ታዲያ ለትዳር አትሆንም። ማን አባህ ብሳለ የማንንም በስተ ድፍን ኬታ ባምጥተ ለማግባት ነው። ድፍን ሴት ካልሆነች ለትዳር አትሆንም። እውነት ግን ነው። ድፍን ማግባት ከፈለክ የሰው ሚስት አትብሳ፣ አርፈ ተቀመጥ። ሮሚ ከፍቅረኛዬ ጋር ሩም የሚይዝበት ብር ላኪልኝ። አንተ ልትናፋ እኔ ብር ልላክልህ። ከዛስ ያረገዛችሁት ልጅ ማን ይባል ነው? ሮማን። ኧረ መርዝ ብላ መርዝ ያስፈላ። ሴት ይዘ አልጋ የምትገምት አልቤርጎ የምትይዝበት ገንዘብ ከሌለ ምን አባል ሰራ ግል ፍሬንድ ትይዛለህ? አንተ ጠንቋይ የመሰልክ አፈር ከዲሜ እስከምትበላ ድረስ ለምን ያልጋ? ወይኔ ልመናት፣ ወይኔ ኢትዮጵያ፣ ወይኔ ሀገሬ፣ ወይ ቲክቶክ ለማኝ እዚህ ጥግ ድረስ። ወይ ወንዶች ሴት አልጋ የሚይዝበት ብሩ ላኩልኝ። ከዛ ይቆምላል። ግን ይሰራል ይቆማል ብሩ ትዝ ሲል አረንዶ ተንዶ አይፋራ ወይ ፋራ ከፋራ ጋር እኮ ነው አብረን እየኖርን ያለ ነው። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ሴክስ በሚደረግበት ሰዓት ሴቷ ድምጽ ስታወጣ ደስ ይለኛል ነው አንተ የምትለውና ልክ ነህ ማለት አንተ ሴክስ እያደረክ ባለበት ሰዓት እሷ ያንተን ኢነርጂ ሊያወጣ የሚችል ድምጽ ማለት ደስ እንድለ በደንብ እንድትል ድምጽ ስታወጣ ወይ ስታቃስት ማለት ነው። ስታቃስት አይኖ ደስ ይላል። ምንም ጥያቄ የለውም። ይሄ ምንም ጥያቄ የለውም። ትክክል። አንተ በደንብ ነው የቀባ። የምር አጨብጭቤልሃለሁ። እና ድምጽ ሲወጣ እውነቴን ነው ማርያምን ደስ ይላል። ድምጽ ስታወጣ ሴቷ እንደማቃሰት አይነት ድምጽና ደስ የሚል ድምጽ አለ አይደለ? ስታወጣ በጣም ነው ደስ የሚለው። ይሄ የሚጠላ ሰው አለ ብዬ አላስብም። ሊኖርም አይችልም። የሀበሻ ባል መገለጫዎች ማለት ነው። ማታ ሲጠጣ ያመሽና ሲጨፍር ያመሽና ልክ ሊነጋጋ አካባቢ ወደ ቤቱ ይሄዳል። ያኔ ሚስት መከረኛ ሚስት ቁጭ ብላ ትጠብቅና ለምንድነው እስካሁን ያመሸው ስትል ለምንድነው የምትጨቃጨቂኝ ብሎ ሶፋ ላይ ሄዶ ይተኛል። ሚስት ወይ ደግሞ ያኔ ታዝንና ለምንድነው ሶፋ ላይ የምትተኛውና አልጋ ላይ ተኛ ብላ ስታናግረው ለምንድነው የምትነሳነሽ? ይሎጣልሽ ከቤት ትቼልሽ ልሂድ ቤቱን ይላታል። ያኔ አይ በቃ ይለፍለት ብላ ዝም ትለዋለች። ዝም ስትለው ደግሞ ለአንድ ለሁለት ሳምንት ጥርቅም ኩርፊያው መከራ ነው። ቤቱን ሲኦል ነው የሚያደርግባት። ምንድነው የሚሻላችሁ? ጌታ ሆይ ወንድ ልጅ ማለት ነው ከፈለጋትና ልቡን ደስ ካሰኘችው ሴት ጋር ነው የሚተኛው። ማለት ውስጡ ከፈለጋት አይነት ካፈቀራት ሴት ጋር ነው የሚተኛው። ሴት ልጅ ግን ገንዘብ ካለው ከውሻም ጋር ትተኛለች። ገንዘብ ከተሰጣት ለምን ጦጣ አይመስልም ትተኛለች። ሴቶች ልትክዱ እንዳትፈልጉ። ምክንያቱም አላችሁ ስንት አይነት ሴቶች ለገንዘብ ብላችሁ ማለት ነው ለመሞት ሳምንት ከቀረው ሽማግሌ ጋር የምትጋደሙ አላችሁ። ስላላችሁ
ልትሸመጥጡ ምናምን እንዳትፈልጉ። ገንዘብ ካለው ዳይፐር አርጎ ከተኛ ሽማግሌ ጋር ትሰኛላችሁ ሴቶች። ዳይፐሩን እየቀየርሽ እንትን ያሽ ትኖሪያለሽ ገንዘብ ስላለው ብቻ። ወንድ ልጅ ግን የፈለገውን ዋጋ ይከፍላል እንጂ ከፈለጋት ሴት ጋር ነው የሚተኛው። ማለት ከልቡ ካሰኛት ሴት ጋር ካፈቀራት ከወደዳት ሴት ጋር ነው የሚተኛው። ዋጋ ቢከፍልም ለእንደዛች አይነት ሴት ቆይ ባስ ውስጥ አይሰቀጥጣችሁም? ማለት እንደዛ አይነት ብልግና ሰው እንዴት ነው ባስ ውስጥ እሺ ሊለው የሚችለው? ይሄ ማለት አቀፋችሁን እኮ ማለት በጣም ተቃቀፍን። ምን ይል ለመያዝ ነው ማለት? የባሱን ገመድ ራሳችሁን ችላችሁ የባሱን ገመድ መያዝ እኮ ትችላላችሁ። ይሄ ያልተገባ ንክኪ በነገራችሁ ላይ ወንጀል ነው። ይሄ ብልግና ብቻ ሳይሆን ወንጀል ነው። የወንጀል ህጋችን በግልጽ 846 ላይ ይተነትነዋል። ይሄ ንክኪ ደግሞ ቀጥታ እዛ አንቀጽ ላይ ስለሚወድቅ ነው። እና ምንም ሳትፈሩ ሴቶች እንደዛ አይነት የሚነካካችሁ ነገር ካለ በትክክል ይሄ ነገር እየነካካኝ ነው ብላችሁ እዛችሁ ጋር ህዝብ ፊት ማዋረድ አለባችሁ። ከዛ ውጪ ግን ይሄንን ጉዳይ ቀጥታ እኔ ማማከር ትችላላችሁና ብልግና ነው፣ ወንጀል ነው። ጋይስ በማርያም እንዲያው በእግዚአብሔር ይሄ ቪዲዮ ማለት ነው እንዳታሳልፉት እሺ። እግዚአብሔርን ማለት መልሳችሁ ስለምፈልገው ነውና ዝም ብዬ ቁጭ ብዬ ምን ትዝ አለኝ መሰላችሁ? አሁን ለምሳሌ የሆነ ሰው ምግብ ሲበላ አበላሉ በጣም ደስ ይላል ካልን አበላሉ ነው የምንለው አይደለም። ውሃ ለመጠጣት ከሆነ ደግሞ አጠጣጡ በጣም ደስ ይላል። በቃ ማለት አጠጣጡ በሚለው እንገልጸዋለን አይደል? አቀማመጥ ከሆነም አቀማመጥ፣ መነሳት ከሆነም አነሳስ እንለዋለን። እሺ ካበደስ? የሆነ ሰው ካበደ ምኑ ነው ደስ ይላል ምንለው? ማለት ካበደ ምኑ ነው ደስ ይላል ምንለው? በጣም ነው ያሳቀኝ ጋይስ። እኔ ትዝ ያለኝ ነገር ትዝ ካላችሁ እናንተም በጣም ነው